ትዳር የሚመሰረትበት ጥቅማ ጥቅሞቹ ሳይሆኑ ዓላማው ግቡ የሚያገባበት ዋናው ዓላማ በትዳሩ ማንን ለመግለጥ ነው? ክርስቶስና ቤተክርስቲያን ለመግለጥ እንጂ ከዝሙት ለመጠበቅ አይደለም፣ ዘር ለመተካት አይደለም። ሌላው ደግሞ ምን ነበር የሚሉት? ዘር ለመጠበቅ ከዝሙት ለመረዳዳት አይደለም። እነሱ ዓላማ አይደሉም፣ ጥቅማ ጥቅሞች ናቸው። ጋብቻ ውስጥ የሚገኙ ጥቅማ ጥቅሞች ናቸው። ዓላማ ክርስቶስና ቤተክርስቲያንን በትዳር መጽሐፍ ቅዱስ ለማያነበው ማህበረሰብ መግለጥ ሲሆን እግረ መንገድ ግን ስትኖር የሚመጡ ነገሮች ይኖራሉ፣ ጥቅማ ጥቅሞች ይኖራሉ። ድንገት ደስ እያለህ እያለ ልጅ ይመጣል። ድንገት የተረዳዳችሁ እያለ ታድጋላችሁ። ግን ግቡና ዓላማው ያ አይደለም። ብዙ ሰዎች እንደዛ የሚያስቡት ልክ ዓለም እንደምትለው ጋብቻ ዓላማው ምንድን ነው? ለመረዳዳት። እዛ ይረዳዱ፣ ሌላ ነገር ሊፈጠሩ ይችላል፣ ሊተራረዱ ይችላሉ አላልኩም? ሌላው ደግሞ ምንድን ነው? ለዘር መተካት። እሺ እንደሱ ከሆነ ካልወለድክስ? ዓላማ መራባት ከሆነ ካልወለድክስ? ክርስቲያን እኮ እንደሌላው ሁለተኛ አይፈቀድልህ፣ መፍታት አይፈቀድልህ። አትግባ እንጂ ከገባ ወፍጮ ቤትም ቢሆን እያስነጠስክ መኖር ነው የሚባል ነገር አለ። እንደዛ ማለት አትወጣ። እንደሌላው ማምጣት አትችል፣ ያለችን መልቀቅ አትችል። እና ካልወለድክ ታዲያ ልትፈታው ነው እንዴ? ነው ሌላ ልታመጣ? ስለዚህ ዓላማው እሱ አይደለም። ክርስቲያኖች ፍርድ ቤት ከቀረቡ ካየ መጀመሪያ ያገቡበትን ዓላማ ስለማያውቁ ያገቡበት ዓላማ በቃ ለአቅመ አዳምና ለአቅመ ሔዋን ደርሻለሁ። ምንድነው ከዚህ በኋላ ማግባታል? እናቴ እረ ውለድ ብላኛለች፣ አባቴ እረ ምትረዳህ አግባ፣ ሱቅህ ብቻውን ሆነ እያሉኝ ነው። ከሀገር ቤት ሄዶ ምትነግድ ያመጣል። ነገ ሊፋቱ ይችላሉ። ይሰማል። ክርስቲያን ነን አይደል? ዩኒክ ነን አይደል? ስለዚህ እግዚአብሔር ልዩ ከሆነ ቃሉ ልዩ ከሆነ የኛ የምንኖርበት ዓላማ ለየት ያለ። የጋብቻ ዋና ዓላማ ቅድም የዘረዘርናቸው እግረ መንገድ ያሉ ጥቅማ ጥቅሞች ሳይሆኑ ዋና ዓላማው ክርስቶስና ቤተክርስቲያንን ለማሳየት ነው። ለማን? መጽሐፍ ቅዱስ ብዛቱ ስንት ነው? መጽሐፍ ቅዱስ ብዛቱ እስቲ በደንብ አስተውሉና 67 66ቱ በወረቀት ተጽፎ ያለን ይሄው 66 በወረቀት ነው። ብዙ ሰው ይሄ ብቻ ይመስለዋል። 67ኛው ኤፒስል ወይም መልእክት ግን አንደኛ በሐዋርያት እጅ የተጻፈ አይደለም። በማን እጅ የተጻፈ ነው? በጌታ እጅ የተጻፈ። ሁለተኛ ክርስቲያን ብቻ የሚያነበው ወይም መንፈስ ቅዱስ ያለበት ሰው ብቻ የሚያነበው አይደለም። 67ኛው መጽሐፍ በጌታ እጅ የተጻፈ በሰው ሁሉ ፊት የምትነበቡ የክርስቶስ ምኖች መልእክቶች ናችሁ። the epistle of Christ ናቸው። ለምሳሌ ሮሜ መጽሐፍ the epistle of Paul to Corinthians, the epistle of Paul to Corinthians የጳውሎስ ኤፒስል ለሮሜ ጳውሎስ። ኦኬ ክርስቲያንሳ የክርስቶስ ኤፒስል ወይንም መልእክት ለጂማ ሰዎች ባለህበት ሀገር ያለው ከምባት ሀገር ከሆነ በክርስቶስ እጅ የተጻፈ ለከምባታ ህዝቦች የተጻፈ ኤፒስል መልእክት ነው። ያለው ወለጋ ከሆነ ለወለጋ ሰዎች የተጻፈ መልእክት ነው። ይሰማል። ክርስቲያን ማለት በአካባቢው ላለ ማህበረሰብ የተጻፈ ምንድነው? መልእክት ነው። ጳውሎስ ምንድነው ያለው? በሰው ሁሉ ፊት ምን ምትነበው። እግዚአብሔር ቸር ስለሆነ ምን አረገ? አንድ መንፈስ ቅዱስ ላለባቸው ለሚረዱ እሱን ለሚፈልጉ ሰዎች መጽሐፍ ቅዱስን አዘጋጀ። ይህን መጽሐፍ ቅዱስ ብዙ ጊዜ እንኳን ያላመነው ያመነውም ብዙ አያነበው፣ ስሜትም የለውም። አንዳንዴ እንቅልፍ እምቢ ሲሉ ብቻ ይጠቀምበታል። ለማንበብ ሳይሆን ለመተኛት ይጠቀምበታል። እኔ ብዙ ጊዜ መጽሐፍ ቅዱስ ሳነብ እንቅልፍ ይመጣል የሚል ሰው እንቅልፍ እምቢ ሲሉ ይከፍታል። ጠዋት መጽሐፍ ቅዱሱ ግርጌው ይገኛል። ስለዚህ ይሄን መጽሐፍ ቅዱስ ብዙ በውጭ ያለው ሰው ጭራሽ ከፍቶም ስለማያየው ስለማይረዳው፣ እግዚአብሔር ግን ደግ ስለሆነ
67ኛው መጽሐፍ እዚህ ውስጥ እንዳይጠረዝ አረገ። ምን አረገው? 67ኛው ክርስቶስ ኤፒስል አረገው፣ ጻፈውና በሰው ሁሉ ፊት ምን የሚነበብ አረገውና 67ኛውን መጽሐፍ ወይ መልእክት በየቦታው በተነው። መስሪያ ቤት ውስጥ፣ መብራት ኃይል ውስጥ፣ ውሃ ልማት ውስጥ አላልኩም፣ ቴሌ ውስጥ፣ ፖሊስ ሰራዊት ውስጥ፣ ጦር ሰራዊት ውስጥ 67ኛው መልእክት ተላከ። ስለዚህ እያንዳንዱ ክርስቲያን ምንድነው ላለበት ኢንቫይሮንመንት የጌታ የኢየሱስ ክርስቶስ ኤፒስል ነው። ስንት ሆነ ማለት ነው? አንድ ላይ 67ኛው በቁሙ ሄደው። አሁን 67ኛው መጽሐፍ ክርስቲያን ወንድምና ክርስቲያን እህት የሚጋቡበት ምክንያት እና ትልቁ ዓላማ ቅድም ያልናቸው አህዛቦች የሚጋቡበት ምክንያት አይደለም። አህዛቦች የትዳርን ጥቅማ ጥቅሞች ዓላማ ብለው ይገቡበታል። የትዳርን ጥቅማ ጥቅሞች ዓላማዬ ብለው ይገቡበታል። እነዛ ጥቅማ ጥቅሞች ካልተሟሉ ዓላማ ብለው ስለያዙት ዓላማው ግቡን ስለማይመታ ይፈርሳል ማለት ነው። ክርስቲያን ጋር ስትመጡ ግን ጥቅማ ጥቅሞች ሌላ ናቸው፣ ዓላማው ሌላ ነው። የጋብቻ ዓላማው ክርስቶስና ቤተ ክርስቲያንን የሚነበብ መልእክት ሆኖ ለአካባቢ ለሰው ማሳየት ነው። ስለዚህ ሽሮና በርበሬ በሚል የሚፈታ አይሆንም ማለት ነው። ምክንያቱም ዓላማው ሽሮ በርበሬ አይደለም። ዓላማው ቤት ውስጥ ያለ ነገር አይደለም። ዓላማው በአካባቢ ላለው ማህበረሰብ ክርስቶስና ቤተክርስቲያን መግለጥ ነው። አሁን ኤፌሶን መጽሐፍ ላይ ሲመጡ ደግሞ እሱ በሰፈር እንዴት ነው ክርስቶስን የሚገልጠው? እሷ እንዴት ነው በሰፈር ውስጥ ቤተ ክርስቲያንን የምትገልጠው ለሚለው ኤፌሶንን ስናጠና ቆየን። ኤፌሶን ባል ክርስቶስን በሰፈር ውስጥ በትዳሩ ማሳየት የሚችልበት፣ ሚስት ደግሞ ቤተ ክርስቲያን ማሳየት የሚችልበት መርሆች አሉ። መርሆቹ ምንድን ናቸው? ለባል የተሰጠው ትንሽ ከበድ ይላል። ለሴት የተሰጠው ደግሞ ያ ባል ካሟላ ልታሟላ የምትችለው ነው። ቀላል ባይባልም ብዙ የሚከብድ አይደለም። ከዛ ስናጠና ምናለን ኤፌሶን ላይ ባሎች መጀመሪያ እንደ ራሳቸው ስጋ አድርገው ሚስቶቻቸውን ሊወዷቸው ይገባል። በሰፈር የሚያሳይ እሷ ደግሞ እሱን ትገዛለት፣ ሪስፔክት ትስጠው። በሁሉ አቅጣጫ ሚስቶች በስንቱ ነው የሚለው? በሁሉ ለባሎቻቸው ይገዙ። እሱ ደግሞ ይግዛት የሚል አለ የለም? አቤት ያነበባቸው ይግዛት የሚል አለ። እሷ ትገዛ የሚል አለ። ትገዛ ተብሏል። እሱ የእሷ ስራ ነው። እሱ ይግዛት የሚል ደግሞ አለ የለም? ያነበበ አለ? የኛ ባል እሱን ይጠቅሳል። አልተጻፈም። ባልገዢ ነው ይላል አይልም። ሚስት ገዛ እንጂ ባልገዢ ነው አይልም። ሚስት ገዛ ይላል። መገዛት አለባት። ባል ግን ለሷ የሚገዛበት ሌላ ደግሞ ወጋ አለ። ምክንያቱም ኤፌሶን እንዲህ ትንሽ ቆርጠን ለምናቅ ሰዎች ሙሉን ዕውቀት ብንይዝ፣ ምክንያቱም አንዳንድ ሰው ሚስቱ ራሱ እኛ መሀል ማን እንደሆነች ማያውቅ ሊኖር ይችላል። አንድ ጊዜ ጥያቄ ቀርቦልኛል ከዚህ ከግራ ክንፍ አካባቢና ሴቶች ለወንዶች ይገዙ የሚል የለም እንዴ ምናምን አለ እና አሁን ይሄ ወንድም ሀሳቡ ምንድነው? እዚህ ቤት ያሉ ሴቶች ሁሉ እንዲገዙለት ነው። ገብቷል? የኔንም ሚስት ሊገዛ ያስባል ማለት ነው ይሄ። አሁን ይሄ ምንድነው? ቆርጦ ማወቅ ይባላል። ገንጥሎ ማየት ማለት ነው። ንባቡ የሚስት ራስ ባልነው ነው ሐሳቡ እንጂ የዚህ ሁሉ ሴት ራስ ይሄ ሁሉ ወንድ ነው አይደለም። ለምሳሌ እኔ የሷ ራስ አይደለሁ። እኔ የሷ ራስ አይደለሁ። የሷ ራስ ካለ መጥቶ ማን ራስ አረገ ቢለኝስ? እኔ ማን ራስ ነኝ ማለት ነው? የሚስቴ ራስ ብቻ ነኝ እንጂ እናንተ እኔ ምን አቀባኝ? መሰረት የሚስቱ ራስ ነው። እሷም ለዚህ ሁሉ ወንድ ተገዢ አልተባለችም፣ ለመሰረት ተገዢ ነው የተባለችው። እና ወንዶቹ ያልተጻፈልንን ጥቅሶች አንሰብስብ። እስቲ መጀመሪያ ለኛ የተጻፈውን እንፈጽም። ተገዢ ይላል፣ ግዛት ይላል አይልም። ሴት ትገዛ ይላል፣ ወንድ ይግዛ የሚል የለም። ሴት ትገዛ፣ ወንድ ግን ምን ያርጋት ነው? ይውደዳት ነው የሚለው። ወንድ ይውደዳት ነው የሚለው። ምዕራፍ 5 ቁጥር 21 ሲጀምር
ሴት ትገዛ ብሎ አይደለም የሚጀምረው እሱም ለሷ ይገዛ እሷም ለሱ ትገዛ ብሎ ነው የሚጀምረው። ሲጀምር submitting yourselves one to another in the fear of God ወይም ለእያንዳንዳችሁ ብሎታል። በቀላል ቋንቋ ምንድነው ብያለሁ? አንዳችሁ ለአንዳችሁ በክርስቶስ ፍርሃት የተገዛችሁ ነው። እኔም ለሷ እሷም ለኔ፣ ለሁለታችን የጻፈው አንተም ተገዛ እሷም ትገዛ የሚል እንጂ ግዛት ግዢው የሚል የለም። አሁን ለገዢው የተሰጠ መብት የለም፣ ለተገዢው የተሰጠ መብት ነው ያለው። ግን አገዛዙ እንዴት ነው? የምትገዛው እሷ ለኔ እኔ ለሷ የምገዛው በእግዚአብሔር ፍርሃት የምንገዛበት መንገድ ምንድን ነው ሲባል ማብራሪያ ይሰጠዋል። አንተ ለሷ የምትገዛው እያለ ያብራራል። ሚስቶቹ ከሴቶቹ ጀመረ ለጌታ እንደምትገዙ። መመሰረቱ መገዛት ማለት መጨቆን ነው። ሰብሚት ብሎታል። ሰብሚት ማለት ሰሚሽን ነው፣ አክብሮት ማለት ነው። ጌታን እንደምታከብሩ እንጂ ማንሽ አንቺ ነግሪኝ ትል አሁን ነግሪኝ፣ ይሄም አለቀቀም ድገሚው፣ እሺ ጌቶች ያሉ እንደሱ አይደለም። ገብታችኋል? ሊኖር ይችላል ማለት እግር መተጣጠብ ሊኖር ይችላል። ግን መግዛት የሚለው ወይ መገዛት የሚለው ነገር ሰሚሽን ነው። ሰሚት ማድረግ ማለት አክብሮት መስጠት፣ ቅድሚያ መስጠት ማለት ነው። ሴት የምትገዛበት መንገድ ተገዢ በሚለው ነው። ውደጂው አፍቅሪው በሚል አይደለም። ለሴት የምትገዛበት መንገድ የመገዛት መንገድ ነው፣ ሰሚሽን ነው፣ ራሷን ሰብሚት ማድረግ ነው። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻቸው። ጴጥሮስ ይህንን ቋንቋ ጴጥሮስ እንደዚህ ይለዋል፣ በጌታ ያልሆኑ ባል ያላቸው ሴቶች ይገዙለት አይገዙለት? አቤት! ባል በጌታ አይደለም። ኢየሱስ ሲባል እንደውም ሊናደዱን ይችላል። ባል በጌታ አይደለም፣ እሷ በጌታ ነች። ትገዛለት እንዴ? አቤት! የስ እኔ ጌታ ነው ጌታ አንተ አይደለም አይባልም። ሰውየው እግዚአብሔር የለሽ እንኳ ቢሆን። ሚስቶች ሆይ ለወንጌል ላልታዘዙ ወንጌልን ላልተቀበሉ ባሎቻቸው ተገዙ። ከዛስ መልካሙን ኑሯችሁን መልካሙን ነገራችሁን አይተው እግዚአብሔርን ያከብራሉ። ባያወሩም በልባቸው ለእግዚአብሔር ይታዘዛሉ፣ እግዚአብሔርን ይፈራሉ። ሚስቴ ምን አይነት ትምህርት እንደሚያስተምሯት እንጃ፣ በጣም ነው የምትገዛልኝ። ሌላ ቦታ እኮ ተለያዩ ጦርነት ክፈቱ ነው የሚባለው። በእኛም እምነት ራሱ እንዴት ከእሷ ጋር ትኖራለህ ይሉኛል። እሷ ግን የምትገርም ነች መባል ነው ያለባት። ያላመነ ጴጥሮስ ነው ይሄንን የጻፈው። ያላመኑ ለወንጌል ትምህርት ያልታዘዙ ሰዎች ባሎች ቢኖሯቸው ስለ ጌታ ብላችሁ ትግዙላቸው። ምናልባት መታዘዛችሁ መገዛታችሁን አይተው በልባቸው ቢያንስ ወንጌልን መቃወም ያቆማሉ፣ ቢያንስ ኢየሱስን አይሳደቡ። ይሄ ለክርስቲያኖች እንኳን ላመነ ባል ላላመነው ወንድም እንዲገዙ መጽሐፍ ቅዱስ ያዛል። ለምን? ወንድ የሚለው ነገር የክርስትናና የእስልምና ጉዳይ ሳይሆን ለወንድ የተሰጠ ጾታዊ መብቱ ነው። ክርስቲያን ስለሆነ አይደለም ወንድ ይሆን ነው። እሱ ደግሞ በጌታ ስላልሆነ አይደለም ወንድም የሆነው። ወንድነት ተፈጥሯዊ ነገር ነው። ወንድ በተፈጥሮ ትዳር ተፈጥሯዊ ነገር ነው። ላላመንም ላመንም የሚሰጥ ነው። ወንድ ራስ ከወንድ ጋር ሴት ጸብ ልትፈጥረው የምትችለው ኢየሱስ የሚባለውን ጌታሽን ትክጃለሽ አትክጂም ሲባል ያኔ እንደም የዘላለም ህይወት ጉዳይ ነው። ከሱ ጋር ያለው የ50 ዓመት እና የ30 ዓመት ጉዳይ ነው። የዘላለምን ነገር እና የ30 እና የ ዓመትን ሚዛን ላይ ማስቀመጥ ነው። በጣም ወደሃለሁ አይ ላቭ ዩ፣ ግን ከኢየሱስ አትበልጥብኝ። ኢየሱስ ሌላ ሌላ ሌላ። ሚስቶች ሆይ ለጌታ እንደምትገዙ አድርጋችሁ ለባሎቻችሁ ተገዙ። ሰሚሽን ማለት ቅድሚያ ለባል መስጠት፣ ባል ሲያወራ ስሙት ማለት፣ ሪስፔክት መስጠት። ባል ዝም ጭጭ ብሎ ሚስት ሁሉንም ሙሉን ካወራች ልክ አይመጣም። አንዳንዴ ባሏ ከሷ የተሻለ ዕውቀት እንዳለው አንዳንድ መረዳት እንዳለው ለማሳየት አውቃለሁ እሱ እድሉን መስጠት። እስቲ አንተ ምን ትላለህ ብላ በሰው ፊት ምንም ባያውቅ እንትን ማለት አዎ እያለች ማጋጋል አለባት። ገብቶሃል? ባል በተፈጥሮ ይህን ይወዳል። በሁሉ እስቲ አንተም ትላለህ እስቲ እንደዚህ
ብዙ ጊዜ አወራላችኋለሁ። ሴቶቹ ሰሚሽን የሚያጡበት ነገር ይኖራል። ሰሚሽን የሚያጡበት ነገር፣ መገዛቱን የሚያጡበት ነገር ግን ባል መያዝ የሚገባውን ቦታ አሊስ ሲል ሴቶች ያን ክፍተት ለመሙላት የግዳቸውን ወደ ወንድነት ይቀይራል። ወንዱ ያን ክፍተት አልሞላ ሲል ገብቷል። ነግራቸዋለሁ። አንዳንድ ቤት ስትገቡ እህቶች ሙሉን ፕሮግራም ይቆጣጠሩታል። አይቆጣጠሩ ሙሉን እነሱ ናቸው። ባል እንዳልኳቸው ጥግ ላይ ቁጭ ብሎ ፕሮግራሙን ይከታተላል። በመጽሐፍ ቅዱስ ውስጥ አባታችን አብርሃም ከሱም ጋር የነበሩት እነ ኢዮብ ቀደም ብለው ያሉት እነ ኖህ እነ ይስሐቅ እነ ያዕቆብ ሌሎችም የእምነት አባቶች፣ ነቢያቶች፣ ካህናቶች ወንዶቹ በቤታቸው እንደ ፕሪስት ነው የሚያገለግሉት። ለቤቱ እንደ ካህን ናቸው። እነ ኢዮብ ለቤቱ እንደ ፕሪስት ነው ያገለግላል። አብርሃምን ምን አለው እግዚአብሔር? አንተ አለው ሳራ አላለውም፣ አንተ ለልጆች እግዚአብሔር መፍራት እንደምታስተምር አውቃለሁ። ሆሴ መጽሐፍ ላይ አንተም ቃሌን ረሳል እኔ ልጆችን ረሳለሁ። ወንዱ ላይ ፎከስ ያደርጋል እግዚአብሔር። ወንዱ በቤት ውስጥ ሃይ ፕሪስት ሆኖ ያገለግላል። ለቤቱ ማለት ነው እንደ ሃይ ፕሪስት ሆኖ ያገለግላል። ግን ሙሉን እህቶች መቆጣጠር ይላል። አንዳንድ ለወንዱ ውስጥ ጸልይ መባል አለበት። ደህና ነን ሁሉም ነገር እንደዚህ ነው እንደዛ ነው እንደዚህ ነው። እሺ ደግሞ አሁን ቃል እንካፈላለን ታወጣለች። እሷ በቃ ይወጣላትን ታወጣለች። እስቲ እንካፈላለን። በተወደደ ሰዓት ሰማው በመዳን ቀረዳው ይላል። ይሄን ቃል ትንሽ አካፈላቸዋለሁ። እንግዳው ነው ባል ሁሉንም በጥሞና ይከታተል ጥግለው። አሁን ደግሞ እስቲ ቡና ቀርቧል። ለቡናው ደግሞ እንጸልያለን። እስቲ አሁን ስለቀረበው ማዕድ ደግሞ ባል አንድም ሙሉን ይከታተላል። ሙሉ አሁን ሴቷ ለምን እንዲሆን ሲባል አትፈርድባትም። በቤት ውስጥ እንደ ሊቀ ካህናት ወይም እንደ ሃይ ፕሪስት አክት የሚያደርገው ሰው ያን አክት ማረካቃተው ያላት አማራጭ ቦታውን መሙላት። ስለዚህ ወንዶች በቤት ውስጥ ሴቶች ለወንዶች ምን የመስጠት ልማድ ማሳደግ አለባቸው? ሪስፔክት፣ ቅድሚያ። እንደ ሁሌ እንኳን እንግዳ በሌለበት እሷ ከሆነ ኮንትሮል የምታደርገው ሰው ሲመጣ እስቲ ያው ቤቱ አባወራ ያመሰግንልናል፣ እሱ አመስግኖልን እንበላለን ማለት። ከዛ እሱ ያሳጠረው የሚያርዝመው ተመስግኖ ሲበላ ለቤቱ ሞገስ አለው። ይሄንን ነው ማለት ሰሚሽን ማለት ይሄን ገብቷቸዋል። ሰሚሽን ሁሉንም ቡናውም ላይ እስቲ እንጸልያለን፣ ምሳውም ላይ እስቲ ደግሞ አሁን ስለማዕዱ እንጸልያለን። ገብቷል። ትንሽ በልተን ደግሞ እንዳቆም እስቲ አንድ ቃል አካፍላለሁ። አይ ለሱስ የሆነ ነገር መሰጠት አለበት። ገብቷል። ጨዋታዎች ላይ እስቲ ቆይ እንግዲህ አንተ ምን ትላለህ እስቲ ሚል ነገር ለሱ መስጠት አለበት። ይሄ ነው ሰሚሽን፣ ሪስፔክት ማድረግ ማለት ነው። ገብቷቸዋል። ለሷም ኩራቷ ይመስለኛል። ባሏ አንዳንድ ባይገባውም አስተያየት ሲሰጥ ለሷ እኮ ክብር ያመጣል አይደል? እኔ ምንድነው እንግዲህ እንደምረዳው ሲል ራሱ የሚጨምረው ነገር አለ። ገብቷል። አባቶ ዋይዝ አድርገን ጥበብ ስጠን፣ ዊዝደም ጂሰስ። እኛ እኮ እንጀራ በወጥ አላነሰንም፣ ያነሰን ዊዝደም ነው። እንጀራው አለ፣ ወጡ አለ፣ ጦርነቱም አለ። ምን ነው ሲባል ጥበብ፣ ዊዝደም። ለምንድን የምትገዛለት አንድ ሴት ምን ይለሱ ብትልስ ነው? ለምንድን ነው እኔ ለሱም እኔ ጌታ ኢየሱስ ብቻ ነው? አይ ሁሉም ጥቅሱ በየቦታው ነው የሚገባው። አለ ቦታው ጥቅስ አይገባም። በትዳር ላይ ራስ ኢየሱስ አይደለም። በትዳር ላይ ራስ ኢየሱስ አይደለም። ራስ ኢየሱስ ከሆነ በትዳር ውስጥ ለሚፈጠረው ችግር ሁሉ ተጠያቂው ማን ነው? ኢየሱስ ነው ማለት እና የመኖሪያ ቤት ራስ አይደለም ኢየሱስ። ነግራቸዋለሁ። የዚህ ቤት ራስ ክርስቶስ ነው የሚል ጥቅስ ብዙ ጴንጤዎች ቤት አለ የለም? አለ የለም? እሱ ጥቅስ ግን ከስሩ ምዕራፍና ቁጥር አለው የለው? ለምን? መጽሐፍ ቅዱስ ውስጥ ስለሌለ። ማን ነው መጀመሪያ የጻፈው በቤት ውስጥ ራስ መሆን ያቃተው? አንድ ጴንጤ እና ቢያይ ምንም ራስ ሊሆን አልቻለም። ሴትዮዋ ስታረገው የዚህ ቤት ራስ ማን ነው? ዛድኒስ እኔ እጄን አጥብ ያለው ከኃላፊነት ነፃ ነኝ። ያችን ጥቅስ ደግሞ ሌላው ያልገባው በጄሶ እየሰራ ቤቱ ላይ አንጠለጠለ ማለት ነው።
አንድ ጥቅስ ሁልጊዜ ምዕራፍና ቁጥር ከሌለው የእግዚአብሔር አይደለም። በኢየሱስም ስም ጻፈው፣ በእግዚአብሔር ስም ጻፈው፣ በማርያም ስም ጻፈው። ምዕራፍና ቁጥር ከሌለው ጥቅሱ ሰው ወይ ለክፋቱ ወይ ለተንኮሉ ወይ ለሽንፈቱ የጠቀሰው ጥቅስ፣ ኃላፊነት ላለመወጣት ሲል የጠቀሰው ጥቅስ። በመኖሪያ ቤት ውስጥ ኢየሱስ ራስ አይደለም እንዴ? ምንድነው? እንደው አወረድ ነው እኮ። የመኖሪያ ቤት ራስ ማን ነው? ወንዱ አባወራው። ጥፋቱንም በረከቱንም መጀመሪያ የሚቀምሰው ጥፋትም ሲኖር ሂሳቧን መጀመሪያ የሚያወራርደው እሱ። ሔዋን ቅርጥፍ አርጋ በልታ ሁለት ነገር ተረገመች፣ ስትጸንሽና ስትወልጂ በጭንቃል። ሰውየውንስ በስም አሸክመው አትብላ ካልኩ በልታሃልና፣ በልታችኋል እንኳን አላለው፣ በልታሃልን። ምድር ካንተ የተነሳ ተረገመች። ምን እንደዚህ ሆነብህ? በጣር በልፋት በጋር ትበላታለህ። አፈር ነህና ወደ አፈር ትመልሰህ። እንደው እሷን እኮ አፈር ነሽና አላለም። አፈር እሱ ጋር ከመረው። ለምን? ሴትዮዋን የመምራት መንገድ የማሳየት ኃላፊነት የሱ ነበር እንጂ እግዚአብሔር ሴትዮዋን ሔዋን ይህን ዛፍ ተጠንቀቂ እባብ የሚባል አለ እያለ እግዚአብሔር አይደለም። ባል ማሳየት የሚገባው ነገር ነበረ ማለት ነው። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም ክርስቶስ የቤተ ክርስቲያን ራስ የሆነው አካሉ እንዲጮቆን ነው አይደለም? አካሉን የሚያድን ዋው! አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ልክ ሚስት የሚስት ራስ የሆነበት ምክንያት አካሉን ሚስቱን ምን ለማድረግ ነው? ለማዳን፣ ሴቭ ለማድረግ፣ ኬሪንግ ለማድረግ፣ ለመንከባከብ፣ እንዳትጎሳቆል። የሱ ሚስት ነች። ምን ሆነዋል? እሱ ላንተም ውርደት ስለሆነ ኬር ማድረግ ይወለ አይ መልሶ አነባበቡን ነው። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ አለና ለምንድን ነው የሆነው ሲባል እርሱም አካሉን የሚያድን እንደሆነ ባል ሚስት ራስ። ልክ ባል ሚስት ራስ የሚሆንበት ምክንያት አካሉን ሚስቱን ለመጨቆን አይደለም። አካሉን ሚስቱን ለማድረግ ነው፣ ኬሪንግ ለማድረግ ነው፣ ሴቭ ለማድረግ ነው። ቀጥለው ዳሩ ግን ቤተ ክርስቲያን ለሴቶች ነው፣ ለክርስቶስ እንደምትገዛ እንዲሁ ማለት ነው። ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ስሙ፣ ዘመናዊውን ምክር አትስሙ። ዘመናዊ የተባሉ ምክሮችና አስተሳሰቦች ሁሉ 10 ዓመት ሲያልፉ ባህላዊ ነው የሚሆኑት፣ አያዋጡ። በአንድ ወቅት ዘመናዊ የተባለ ነገር የሆነ ሰዓት ሲመጣ እንትን ይላል። የእግዚአብሔር ቃል ዘላለማዊ ነው ብለናል። ዘመናዊም ባህላዊም አይደለም። ይሄ ነው የሚሻለን። ሚስቶች በስንት ነገር ሁሉ ዘመኑ በጣም ከባድ ቢሆንም ባልም እንደ ባል አክት ማድረግ ባይችልም ባል እንደ ክርስቶስ አክት በሚያደርግበት ቦታ ሚስቶች እስከ በሁሉ ነገር ይገዙ ይላል መጽሐፍ። ለሱ ሰሚት ያድርጉ። ራሳቸው ሀሳቦች ሊኖሩ ይችላሉ፣ ዲስከስ የሚደረጉ ነገሮች ይችላሉ። ከዛ የምታምኝበትን ነገር ማቅረብ፣ እሱም የተሻለ ነገር እንትን ካለ ኦኬ ሰሚት ማድረግ፣ ራስን ማስገዛት። ለሴቶች እህቶቻችን ተጽፏል። ሴቶቹ አንድ ጥያቄ አለባቸው። መገዛት በጣም ቀላል ነው፣ ግን የምትገዛለት አይነት ወንድ ሲሆን ነው ይሏል። መገዛት ለኛ ቀላል ነው፣ እንደውም ይመችናል። ብዙ ነገር እኮ እሱ ላይ በቃ ኃላፊነት ጥሩ ኑሮ መኖር ነው እንደውም ለኛ የተሻለ ነው፣ ግን እሱ የምትገዛለት አይደለም ይላል። የሚገዛለት አይነት ያልሆነ ወንድ ማን ነው ሲባል ሴቶች ወንዶች ጋር የሚፈልጉት ነገር እውቀትም ሀብትም መልክም ቁመትም ምንም አይደለም። የሚፈልጉት ነገር ኬሪንግ ነው። ኬር የሚያደርግላቸው ሰው ነው የሚፈልጉት። ኬሪንግ ደግሞ የሚገለጠው ዳሩ ግን ቤተክርስቲያን ለቁስ እንዲሁ ሰዎች በሁሉ ለባሎቻቸው ይገዙ ካለ ማለት ቁጥር 25 እና 6 ባሎች ሆይ፣ ሴቶች የሚፈልጉት ይሄንን እንዲህ አይነት ባል ካገኘው እኔ ግጥም አድርጌ ነው መገዛው የሚለው ብቻ እሱ እንደዚህ አይነት ይሆንልኝ ይላሉ። በተለይ ያላገባችሁ ስሙ። እኛ እንኳን ያው ግቡም ያስተምረናል፣ ግቡም ለውጦናል። ግቡ ራሱ ይቀርጻል። ያላገባ ገነት ብቻ ስለ እንዳትገባ ቤት ስራም አለ፣ አሳይመንት አለ። ያለዚያ ትዳር ትንሽ ሲኦል ነው የሚሆነው፣ ትንሽዬ ሲኦል። ባሎች ሆይ ካወቅበት ትንሽዬ ገነት ታደርገዋል፣ ትንሽዬ ገነት ታደርገዋል። በቃ ቤትህ ይናፍቃል።
ወደ ቤት ሩጥ ሩጥ ይላል። ሌላ ቦታ አያምርም። ቤት ስትገባ ሆም ስዊት ሆም እንደሚሉት ነጮቹ ደስ ብሎ ትገባል። ያለዚያ ትንሽ ሲሆን ነው የምትሰራው። ስታስብ መሸ ደግሞ ትላለህ። ቤት መቃብር ቤት ይመስላል ማለት ራስን ግንትም ሲኦል የምታደርገው ሲኦል የምታደርገው የዚህን ዓለም ሳይንስና ጥበብ ታክቲክና ቴክኒክ ተጠቅመ ትዳርን ልትሰራ ስታስብ የፈጠረህ ነው ትዳርህን ገነት የምታደርግበትን በትክክል ሊነግርህ የሚችለው እሱ ስለሆነ ትዳርን የሰራው ጾታን የሰራው ትዳርን የመሰረተው ሲስተሙን ያቋቋመው ስርዓቱን ያዋቀረው እሱ ስለሆነ ወደ ገነትነት የምትቀይርበትን ዊዝደም እግዚአብሔር ነው ሊሰጥ የሚችለው። እሱ ምንድነው? ይሄ ነው። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁ ነው። ኦኬ ክርስቶስ ቤተክርስቲያን ሲወዳት ምንድነው ያላት? አይ ላቭ ዩ ነው ያላት። የማ ሰፈርም ይሉታል በጣም ነው የምወድሽ። ግን እኮ ቤት ውስጥ ምንም እህል የለም፣ ዋናው ፍቅር ነው አላት። ኦኬ ታዲያ ፍቅሩ እንዴት ነው የሚገለጠው? አየሽ ፍቅር ካለ በቁንጫ ቆዳ ላይ ለሁለት መተኛት ይቻላል። ይሄ ከእግዚአብሔር ቃል ነው ከአባቶቹ የቀዳው? ከአባቶቹ የቀዳ አይቻልም። በቁንጫ ላይ ለሁለት አይተኛም፣ ለአንድም አይተኛም። ውሸት ነው። እኛ አያቶች ነገር ሲያሳምሩ ያወሩት ነው። ሚስቶቻቸውን ለመጨቆን ይሄን ይጠቅሱ ነበር። ዋናው ፍቅሩ ነው ይሉ ነበር። ፍቅር እኮ ይገለጣል። ፍቅር እኮ ወሬ አይደለም። ፍቅር ኬሪንግ ነው። አንድ ሰው ማፍቀሩ የሚታወቀው ሲንገለጀጅም አይደለም፣ ንግግር ሲያበዛም አይደለም። ማፍቀሩ ጤናማ ፍቅር ማፍቀሩ የሚታወቀው አፈቀርኩሽ ብሎ ሲንገለጀጅ ነው። አፍቃሪ ነው። ይሄ በሽተኛ። አንድ ሰው ጤናማ አፍቃሪ መሆኑ የሚታወቀው ይወድሻለሁ የሚል ግጥም ሲጽፍ ነው አይደለም። እሱ ገጣሚም ቁጭ ብሎ ለመሸጥ ይገጥመዋል። ፍቅር መገለጫ ነገር አለው። መገለጫው ምንድነው? ኬሪንግ ነው። ለልጅቷ የሚደረግ እንክብካቤ፣ ከራስ በላይ ለሷ መጠንቀቅ፣ በምንም የተጎዳች እንዳትሆን በግራም በቀኝም መከታተል። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት። የወንዱ ከባድ ነው፣ ሴቷ ትገዛ ነው የሚለው። የወንዱ ግን ምንድነው? ክርስቶስ ቤተክርስቲያንን እንደወደዳት። ይሄ ከባድ ቤት ስራ። ዝም ብሎ አባቴና እናቴ በጣም ይዋደዱ ነበር። እሱ አባትና እናት እንደወደዱት ነው። ሮል ሞዴልህ ማን ነው? ክርስቶስ ነው። ይሄን ነው የቤተክርስቲያን ዓላማው፣ የጋብቻ ዓላማው ይሄ ነው የምለው። ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁን ውደዱ። ስትወዱ እንዴት ነው የምታደርጉት? መግለጫው ፍቅር ይገለጣል። በውሃ መታጠብ፣ ከቃሉ ጋር አንጽቶ እንዲቀድሰ ስለ እርሷ ራሱን አሳልፎ ሰጠ። ራስን አሳልፎ መስጠት፣ በጉድለቷ ደግሞ በእግዚአብሔር ቃል ምን ማድረግ? ማጠብ፣ ማደስ። የእግዚአብሔር ቃል እንዲህ ይላል ብሎ ማለት ጨርሰው። ንባቡን ጨርስልኝ ቶሎ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ኖር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ ሊያቀርብ ፈለገ። ቀጥለው እንዲሁ ባሎች ደግሞ እንደ ገዛ ስጋቸው አድርጎ የገዛ ሚስቶቻቸውን ሊወዳቸው ይገባል። የገዛ ሚስቱን የሚወድ ራሱን ይወዳል። እንደምን አድርጎ መንከባከብ? እንደ ገዛ ስጋ አድርገ መንከባከብ። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆነ ክርስቶስ ደግሞ ለቤተክርስቲያን እንዳደረገላት ማለት ነው ባል የሚስቱን ስጋ ወይም አካል ይመግበዋል፣ ይንከባከበዋል ይላል። እናመሰግናለን በጌታ ራሷን የምትጠብቅ ሚስታቸው፣ ሁሌ ቆንጆ ሆና የምትጠብቃቸው ሚስታቸው፣ ወይም ደግሞ ሴክሹአሊ ጥሩ ጊዜ አብሮ የሚያሳልፉ ካፕሎች ሆነው ልክ ልጅ ከተወለደ በኋላ ያ ነገር ኮምፕሊትሊ ሲጠፋ ለወንዶቹ እየከበዳቸው ይሄዳል። ብዙ ብቻ ቺት ያው ይሄ ወደ ሌላ ሰዎች የመሄድ ምክንያቶች ከልጅ መውለድ ካለው ፕሮሰስ ጋር የተገናኙ በርካታ ባለ ጉዳዮች ሲመጡ የሆነ ጊዜ ላይ ስትራይክ አድርጎኛል በጣም። ከዛ ደግሞ ለሴቷ ደግሞ እሱ መውጣቱና ቺት ማድረጉን ስታክ ደግሞ ዞሮ የትዳር ፍቺውን ያመጣዋል። ስለዚህ ሁለቱም እርስ በርስ ብሌም ይደራረጋሉ። ወደ ራሷ አታስብም። ይሄን በማረጌ ነው ሳይሆን ምንም ባረግ በቃ መኖር ነበረበት ነው። ግን ናቹራል አይመስለኝም። ግን እኮ መውለዳቸው ብቻ አይደለም እኮ ሴት ልጅ እኮ ነፍሰ ጡር ሆና 7ኛው ወር ምንም ላይ እኮ በእርግጥ
የተለያዩ የእርግዝና ፕሮሰሱ ሂደቶች አሉና ኢቭን ነፍሰ ጡር ባልነበረችበት ጊዜ የበለጠ የወሲብ ፍላጎት ሁላ ሊኖራት ይችላል። ከወለደችም ከተወሰነ ጊዜ በኋላ ያ ፍላጎት እኮ ይመለሳል። ግን ሌሎች ችግሮች ካሉ ያ ዲዛይር ዲስኦርደር የሚባለው ነገር ወይ የመፈለግ ነገሯ ይጠፋልና ችግር ውስጥ ትገባለች። የገለጽከው ነገር ሌሎች ኢሹዎች ካሉ እነሱን ማኔጅ በእውቀት ነው ማኔጅ የሚደረጉት። በእውቀት ማኔጅ ማድረግ ናቹራል ነው። ሴት ልጅ ተንከባካቢ መሆን ለልጆቿ ብቻ አይደለም። ነርሶችን ብናይ ሴቶች ናቸው እኮ አይደል? የወንድና የሴት የተፈጥሮ ልዩነት አሉና ያ የተንከባካቢነት ነገር ልጆቿ ላይ ኢንቨስት ስታደርግ ራሷን ሰራተኛ ከሆነች ደግሞ አሁን ባለንበት ውጭ ሰርታ ስትመጣ ቤት የልጆቿ ሲጠብቃት እነዚህ ነገሮች ቢዚ ሲያደርጓት ድካም በራሱ የወሲብ ፍላጎትን ይቀንሳል። አንደርስታንድ መደራረግ መነጋገር ለዚህ ትልቅ መፍትሄ ነው። ማወቅም ቀደም አሁን ፕሪማሪታል ያልነው እነዚህን እውቀቶች ይዞ ከገባ እንደዚህ ችግርም ሲፈጠር የሚል ሞመንት ይኖራል። ለምን እንደሆነ ወይ ጠልታኝ ነው ወይ ጠልቶኝ ነው አይደለም። ይሄ ተፈጥሯዊ ሂደት ነው፣ የሚጠበቅ ነገር ነው ወደሚለው ይገቡና ወደ መፍትሄው ነው ወደ መነጋገር ነው የሚሄዱት። ምናልባት ወደ ኋላ እንመጣለን ብዬ አስባለሁኝ። ሌላውን ሰው ወደ መረዳት አሁን ኮሚኒኬሽን ይባላል፣ መነጋገር ይባላል። ሰው ግን ብዙ ጊዜ ሲናገር ያለውን የሱን እውነት ለማሳየት በሰዎች ዘንድ ለመረዳት ነው ለማስረዳት ነው የሚሄደውና ሰዎች አንደርስታንድ እንዲያደርጉት ነው እንጂ የሷ ችግር ምንድነው የሱ ችግር ምንድነው በሚለው አይደለም። እና አይሰራም ማለት አሸናፊ ሊያደርግ ይችላል። ምናልባት በፍርድ ቤት ሂደት አሸናፊ ያደርጋል አይደል? አርጊውመንት ያሸንፈው ያሸንፋል ነው። ግን ሉዝ ካረከው ሁሉንም ነገር ያው ተሸናፊ ነው። ቤተሰብህንም ትዳርህንም እሱን ነገር አናቀውም ማለት ሰልፍ ቅድም ያልኩት ለዛ ነው። ለሌላ ሰው ካሰብንና ሜሬጁን እንደ ዋና ነገር ከወሰድ ነው ሜሬጁን ማሸነፍ ያለበት። በትክክል ሌላው ነገር ምንድነው በአሁኑ ጊዜ በወጣቶች ዘንድ ወይም በዛሬው ትውልድ ቀለል አድርገህ ይኸው ማለት ነገሮችን ቀለል አድርጎ የማየት ነገር አሁን ትክክል ነው ባይባልም በድሮ ጊዜ የነበሩ ባለትዳሮች ትዳራቸውን ለመፍታት በጣም ብዙ ምክንያቶች በቃ እስከ መጨረሻው ሄደውበት ነው ወደ ፍቺ የሚያመራው እኛ ሀገር ላይ በተለይ። አሁን ግን በዚህ ትውልድ ትዳርን መፍታት ቀለል ተደርጓል። በቃ ካልሆነ ይቀራል አይነት ስሜት እንደ ቀላል ነገር ነው የሚታየውና ከናንተ ኤክስፒሪየንስ እሱን ያያችሁበት ወይ ያጋጠማችሁ ሁኔታ ነበር ወይ? በጣም እንደዛ ማለት ያው እንዳልኩሽ እንግዲህ ብዙ ጊዜ ኢኒሺዬቲቭ የሚወስደው ሴቱ ነው ብያለሁ። ያው ቁርጠኝነት አለመኖር ማለት ነው። በቃ ኮሚትመንት አለመኖር በቃ ካልሆነ ስራው ላይ ትዳሩ ላይ ለመድከም ወይ ያን ነገር ፊክስ ለማድረግ ወይ ስነ ልቦና ባለሙያ ጋር መሄድን ሳይሆን ቶሎ ወካ ወይ ማድረግን ከነገሩ መውጣት ይመረጣል። these days እኔ እነሱን አይነት ባለ ጉዳዮች ላገኝ የምችልበት አጋጣሚ በጣም ላይኖር የሚችለው ብዬ የምገምተው ለምንድን ነው እንደሱ አይነት ሴቶች ከሆኑ ኢኮኖሚክ ኢምፓወርመንታቸውም ከፍ ያለ ነው። ስለዚህ ትዳሩም ሆነ ፍቹም ሲከናወን ኢሹ አይሆንም ወይ ተስማምተው ፋይል አሁን ለምሳሌ ሁለት አካሄድ አለ። ሁለት ጥንዶች ወይም ባልና ሚስቶች በስምምነት መተው የፍቺ ፋይል ብቻ እንዲሰጣቸው ያው ለፕሮሰስ እንደሚደረገው ለምሳሌ ያው ለዲፊም ለምን ሲሆን በዛ መንገድ እንዲሁ ፕሮሰስ የሚደረጉ ያው ጥቂት ጉዳዮች ሊኖሩ ይችላሉ። ነገር ግን በጣም ብዙ አብዛኛው የፍቺ ፋይሎች ሂደት ግን የሚያሳየው እስካሁን ድረስ በብዙ ተጽዕኖ ይቆዩና የሆነ ገፍተው የሚመጣ ነገር ሲኖር ወደ ግጭት ከተገባ በኋላ ፋይል የሚከፈትባቸው ነው። ምናልባት አቶ ብርሃኑ አንተ ከዘመናዊነቱ ጋር ፍቺ ጨምሯል። እነዚህ አይነት ነገሮች ይኖራሉ። ሲገቡ ለትዳር ያላቸው ዋጋ ምንድነው በጣም ይወስነዋል። በድሮ የሚሰጠው ትዳር ሲባል የሚሰጠው ዋጋና አሁን የሚሰጠው ዋጋ አንድ ነው ወይ እጠራጠራለሁ። አንድ አይመስለኝም። በእርግጥ ካገባች ተብሎ ተገደውም በቤተሰብም ድሮ ሊያገቡ ይችላሉና የሆኑ ጥናቶችን አይ ነበረ። በእርግጥ የኛ ሀገር አይደለምና የምዕራባውያንንና የምስራቆቹን ማለት በተለይ የኢንዲያን ካልቸርንና እነሱም ወላጅ ነው የሚመርጥላቸውና ያነጻጽር ነበር። ምዕራብ ወደና አሜሪካ ምናምን ፍቅር በቂ ነው በሚል ከተፋቀረን ሲናፍ ብለው ይገባሉ።
እነማን ናቸው ሜሬጅ ውስጥ ሳቲስፋይድ ሆነው ወይም ረክተው ያሉት ብሎ ሲታይ ጥናቶች የሚያሳዩት እንደውም በቤተሰብ የገቡት ናቸው። አይመስልም አይደል? አይመስልም። ሳልወድ ነው የሚመስለው፣ ግን አይደለም። ሲጀመር የሰጡት ዋጋ ለትዳር ዋጋ ከሰጡት እንዴት ትዳሩን ጠብቀው እንደሚሄዱ ኮሚትድ ይሆናሉ። ያማክራሉ፣ ኢቭን ይጠይቃሉ፣ ከወላጆቻቸውም ይመከራሉ። ሲጀመር ቤተሰብም አንስቶ ዝም ብሎ አይሰጥም። ለልጁ የሆነን ባል አያመጣም። ልጅህን ለልጄ ቢባል እንኳ ዝም ብሎ አይሰጥም። እና እነዚህ ታስበውበት ነው የሚገቡትና ኮሚትመንቱ ካለ ዋጋ ከተሰጠ ትዳሩ መፈታት የለበትም ተብሎ ከተገባ ትዳሩን ለመጠበቅ ዋጋ ይከፍላሉ። ዝም ብሎ አላስፈላጊ ማለት እየተጎዱ ይቀጥሉ ማለት አይደለም። ከረፍት በኋላ ውይይታችን ይቀጥላል። አብራችሁን ቆዩ። ልጆችን የሴቶችን የተለዩ መሆን እንጂ ማነስን አይደለም ማሳየት ያለበት። ወንዶችም የበለጡ መሆንን አይደለም ከሴት የተለየ መሆኑን ነው። ዛሬ ስለ ፍቺ እያወራን ነው። እስካሁን እንግዲህ ሰዎች ወደ ፍቺ የሚያመሩባቸውን ምክንያቶች ተነጋግረናል። ትልቅ የሚባሉትን ወይም ለብዙ ሰዎች ኮመን የሆኑትን ምክንያቶች አውርተንባቸዋል። አሁንም ጨዋታችን ይቀጥላል። አብራችሁን ቆዩ። አሁን ቅድም ስናወራ የነበሩት ነገሮች ትዳር ውስጥ ኤክስፔክት የምናረጋቸው ነገሮችና ከገባን በኋላ የሚያጋጥሙን እውነታዎችን በደንብ በሰፊው አቶ ብርሃኑ አብራርተው ነበርና ገንዘብ ብለን ፈልገን ከገባን የገንዘቡ አለመኖር፣ ልጅ ብለን ፈልገን ከገባን ደግሞ ልጅ መውለድ አለመቻል፣ እንዲሁም ሌሎች የተለያዩ ምክንያቶች ትዳሩ በፍጥነት ወደ ፍቺ እንዲሄድ ያደርጋል ብለን አውርተን ነበርና ሌላው ነገር ደግሞ እድሜ ነው። ከእድሜ ጋር ደግሞ ተገናኝቶ አንዳንድ በትዳራቸውን በፍቺ ያጠናቀቁ ሰዎች እንደነገሩን ደግሞ የእድሜ ልዩነት፣ የእድሜ ጋፕ ወይም ደግሞ በወጣትነት ለትዳር ዝግጁ ባልሆኑበት ሰዓት ቀድሞ ትዳር መመስረት የሚሉትም ነገሮች እንደ ምክንያት ተጠቅሰዋል። ከዛ ባሻገር ደግሞ ሴቶች እንደ ድሮ ዋጋ ለመክፈል መስዋዕትነት ለመክፈል ፈቃደኛ ያለ መሆን ነገር ያም ከምን ጋር ተያይዞ ይመጣል? የራሳቸው ሴቶች አሁን ኢንዲፔንደንት ወይም ራሳቸውን ችሎ መኖር ጀምረዋል። ብዙ ሴቶች ስራ አላቸው፣ በራሳቸው በአቅማቸው መጠን ገቢ አላቸው። ስለዚህ በወጣ ምን ሆናለሁ የሚለው ፍራቻ እየቀረ መጥቷል። ትዳሩ እየሰራ ካልሆነና እንደሚፈልጉት ካልሆነ ምንም እዚህ ትዳር ውስጥ አልሰራም ብሎ ትዳሩን ትቶ የመሄድም ነገር አለ። ሌላው ነገር ደግሞ ምን ይባላል? የሴቶች ትምህርት መማር ወይም ደግሞ የህሊና ንቃትና እንዲሁም ኤጁኬሽናሊ ደግሞ ስትሮንግ እየሆኑ መሄዳቸው ከፍቺ መጠን ጋር ቀጥታ ግንኙነት አለው የሚሉ ጥናቶች አጋጥመውናልና እናንተ ምን ትላላችሁ? ይሄ እንግዲህ ምን ለማለት ተፈልጎ የሚመስለኝ ነው ምንድነው መቻቻል። ቅድም እንግዲህ አብዛኞቹ ፍቺዎች ላይ ስንገባ ያው ለመቻቻል አስበን ካልገባን ሁሌ ችግር ነው። ስለዚህ መቻቻል የሚለው ነጥብ እንግዲህ አሁን ባህላችን የባህል ተጽዕኖ አለ ሁላችን። በተለይ በኢትዮጵያ ይሄ በጣም ገኖ ሊወጣ የሚችለው ብዬ ማስበው በኢትዮጵያ ሳይሆን ዓለም ላይ ለሴቶች ተብሎ የተሰጠ ነገር አለ፣ ለወንዶች ተብሎ የተሰጠ ያው ወይም ሌብል የምናረጋቸው ወይም ደግሞ በቃ ይሄ የሴቶች ነው የወንዶች ነው ብለን የወሰናቸው ነገሮች አሉ። ስለዚህ ምናልባት እንግዲህ አንድ ሰው ደግሞ ያው ይሄ ከስልጣኔው ጋር ወይም ፌሚኒዝም የሚባለውን ቶት እንግዲህ በመናራምድበት ሰዓት ከራሳችን ባህልና ከራሳችን ማንነት ጋር አጣጥመን ማናይ ከሆነ ያው ችግር ያመጣል። ነገር ግን በራሱ ግን አሁን ፌሚኒስት መሆን ወይም ደግሞ ብዙ ጊዜ አሁን እንዲያውም ፌሚኒዝም ላይ እንትን ሲባል ፌሚኒስት ናችሁ አይደላችሁ የሚለው ጥያቄ አሁን በጣም አወዛጋቢ ይሆናል። ምክንያቱም ፌሚኒስት መሆን ማለት አክራሪ ይሄ እኔ አትንኩኝ ባይነት አይደለም። ፌሚኒስት መሆን አሁን ነኝ ብዬ ነው የማወራው። ለምን ባይ ዴፊኒሽን እሱ ማለት ምንድነው? ወንድ ማለት የወንዶች ዓለም ነው ወይም ደግሞ ለሴቶች እና ወይም ለህፃናትን ብለን እንደምናወራው ፌቨር ማያረግ ወይም በተለያየ ነገር ተጽዕኖ የሚያሳድር ዓለም ስለሆነ ያንን የመቻቻልና የመመጣጠን ነገር መሰራት አለበት ብሎ ማመን ነው በቃ በፕሪንሲፕል ደረጃ። መጀመሪያም ግን መግባባቱ ከነበረ ችግር የሚሆን አይመስለኝም። ግን ችግር ሆኗል። አሁን ከረንትሊ በአሁኑ ጊዜ ጥናቶች እንደሚያመላክቱት የሴቶች ራስን መቻልና የሴቶች ትምህርት መማር ቀጥታ ግንኙነት አለው ከፍቺው መጨመር ጋር የሚሉ ጥናቶች ያው ይገናኝ። ምክንያቱም ተጽዕኖ ነው። ያው አንድን ባህል ለመቀየር የምታረጊው እኮ ተጽዕኖ ምንም ጥርጥር የለውም እንደ አንድ ኢሹ ይሆናል። ግን እሱ ብቻ ፋክተር የሆነ መሰረታዊ የፍቺ ውጤቶች
አሁን መጥቶ የሚል አይነት እሳቤ የለኝም። አንዱ ፋክተር ነው። አንድ ፋክተር የሆነ ያህል ፐርሰንት ለውጥ ይኖራል ብዬ አስባለሁ። ምናልባት የምክንያትና የውጤት ግንኙነት አለው ኮዝ ኤንድ ኢፌክት ሪሌሽን አለው በሚለው ለመናገር ይከብደኛል። ግን ሁለቱ አንድ ላይ ተከስተዋል ያው ኮሬሌት ያደርጋሉ ወይ? አዎ። እንግዲህ ሰዎች ከሰዎች ጋር በሚኖሩባቸው ሁኔታዎች ሶስት አይነት ነገር አለ ይባላል። አንዳንዱ ሰው ተገዥ ነው፣ ሰብሚሲቭ ነው። በቃ የተባለውን ሁሉ የራሱን መብት ገሎ ለሌላው ሰው መብት ይኖራል። በዛኛው ተቃራኒ ደግሞ አግሬሲቭ ይሆናል። ምን ማለት ነው? የራሱን መብት ለማስከበር የሌላኛውን ሰው መብት የሚጨፈልቅ ማለት ነው። መሀል ላይ ደግሞ የሚፈለገው ነገር ደግሞ ምንድነው? የኔን መብት የራሱን መብት አስከብሮ የሌላውንም ሰው መብት የሚያከብር ማለት ነው። አሰርቲቭ የምንለው ማለት ነው። ሐሳቡን ሌላውን ሰው ሳይጋፋ ግን መግለጽ የሚችል ማለት ነው። መማር ወደ አሰርቲቭነስ ሊያመጣ ይችላል። ከተገዥነት ወደ ራስ መብት ተከራካሪነት። የራስ መብት ተከራካሪ መሆን ተገቢ ሆኖ ሳለ ግን ሌላኛውን ጥግ ደግሞ ወይንም ሌላኛው ጥግ ጋር ሲሄድ አግሬሲቭ ከሆነ ከዚህኛው ጥግ ወደዛኛው ጥግ ከሆነ ይሄኛውም ሌላ ጥፋት ምንድነው? ሁሉም ሰው ፕሮፐርሊ ያንን መብቱን ፕሮፐርሊ መጠየቅ ያቆማል። ምክንያቱም እዚህ ትዳር ውስጥ ለኔ ምንድነው ያለው? እኔ ምሰራለሁ፣ እኔ የተማርኩ ሴት ነኝ፣ እኩል ነን። ስለዚህ እሱም ደግሞ በሚገባኝ መልኩ ትሪት ካላደረገኝ በትክክሉ ትቼ እወጣለሁ የማለት ነገር ይኖራል። ድሮ የነበረው ኮምፕሮማይዝ የሌለበት ምክንያት አንዱ እሱ ይመስለኛል። ከጥናቶቹም ጋር ቀጥታ ስለተያያዘ ማለት ነው። ምናልባት አሁን ወንዱንም ነው አሁን እዚህ ጋር ኢንቮልቭመንቱ የሴቶች ብቻ ሴትን ኤምፓወር ማድረግ ብቻ አይደለም፣ ወንዱንም ማሳወቅ ያስፈልጋል። ማለት ያደገው ምን ሲሆን ነው? ይሄ ባል ህፃን ልጅ ነበረኩ ሲያድግ ምንድነው ያደገው? አባቱ ዶሚናንት ሆኖ አባቱ የበላይ ሆኖ ነው ያደገው። አጎቱ ጎረቤቶቹ ምናምን የበላይ ሆኖ ነው ያደጉት። ለሱ ኖርማል ነው፣ ትክክል ነው ወንድ ልጅ የበላይ ቢሆን እና መጠየቅ መጀመር አለበት። እና በአንድ ቀን ኦቨርናይት ወይንም በአንድ ምሽት የሚፈታ አይደለም፣ የሂደት ጉዳይ ነውና ልጆችን አሁን ሚዲያዎችን ምንም ልጆችን የሴቶችን የተለዩ መሆን እንጂ ማነስን አይደለም ማሳየት ያለበት። ወንዶችም የበለጡ መሆንን አይደለም ከሴት የተለየ መሆኑን ነው ማሳየት ያለ። በእንደዛ አይነት ሁኔታ እያሳደግናቸው ከመጣን የሷንም እኩልነት የተለየች ግን እንደማታንስ የብዙ ሴቶች መልሳውን ስንጠይቃቸው ምንድነው እንደ ተጨማሪ ባለቤቴ እንደ ተጨማሪ ልጅ ነው የሚሉት። በቃ አብሮ ልጅ እንደማሳደግ ነው በቃ። ምክንያቱም አሁን ያልከውን እሱንም ማስተማር እሱ እንዴት ነው ያደገው የበላይነትን እያየ ወይ እናቱን በደንብ ያን ነገር ያየን ሰው ማን ነው የሚያስተምረው ነው ጥያቄው። እሱ አንደር ኢንፍሉዌንስ ነው፣ እሱ በተጽዕኖ ውስጥ ስለሆነ እነዚህ ሚዲያዎችና ሌሎች ነገሮች ያንን አንደርስታንድ አድርገው ነው ሊያስተምሩት የሚገባው። ስለዚህ ሚዲያ ኃላፊነት የሚዲያው አንዱ ማለት ሚዲያ በጣም ትልቅ ፓወር ስላለው ማለት ነውና እየተኮነነ ሲሄድ ብዙ ጊዜ ይቀጥላል ማለት እንደ አጥፊነት እንደ አጥፊ እየተባለ ሲሄድ ራሱን ስለሚከላከል ሊቀጥልበት ኢቭን ይችላል። ሌላው ነገር ጥያቄ አለኝ እንደዛ ለሚሉ ሰዎች እንግዲህ ያው ሶሻል ሚዲያ ሞኖ ካልቀረ አሁን እነሱ ከሚፈቱት ወንድ የተለየ አስተሳሰብ ላይ ያለ ሌላ ወንድ አለ ብለው ስለሚያምኑ ነው ወይስ? ምክንያቱም በጣም ቤዚክ ጥያቄ ነው በመሰረቱ። በጣም ግን ሁሌም የተሻለ ሰው አለ ያ ሁላችንንም ያስማማናል። በምንድነው አሁን እዚህ ጋር ነው ትልቅ አርጊውመንት ለምን በጣም ብዙ ጉዳዮች ስለገጠሙ ነው በነገራችን ላይና አሁን አንዳንዴ ሴቶቹ በነገራችን ላይ እሱ ከንቀት ወይም ደግሞ እኩል እንዳትሆን መብቷን ካለማክበር ሳይሆን እንደተገለጸው ከመጣበት አስተዳደግ ልክ ነኝ ብሎ ያመነ ማለት ነው። በቃ አሁን ካልሲ እየወረወረ ማደግ አሁን አንድ ባህል ሊሆን ይችላል እኮ አሁን እሷ እንድታነሳው ፈልጎ ሳይሆን እሱ በፊት ምናልባት እህቱ ታነሳለት ነበር። በቃ ይወረውራል ይሄን ካልሲ አለማንሳት የነሱ መብት እኮ ነው። ወይም በሌላ ሰው ወይም ደግሞ ኦኬ አላነሳም ማንሳው ብሎ ለምን አልሽኝ ብሎ የሚጣላ ወንድ ኖሮ አንዳንዴ ምንድነው የሚያደርገው እኔን ከኔ ከመጠበቅ ነው። አንዳንዴ ምንድነው እኛ ራሳችን እንሰጥና እዛ ቦታ ላይ እንገኝና መጀመሪያ በፍቅር ማለት ነው በፍቅር ከዛ ማቆም የምንፈልገው እኛ ነን። እኔ ይሄ አሳምነኝ ሆነስትሊ ምክንያቱም ባርጌኒንግ ነው አይደለም። እዚህ ጋር ትዳር ድርድር ከሆነ ስትደራደሪ ከመጀመሪያው ነው እንጂ መጀመሪያ በቃ መጀመሪያማ ቅድም እንዳወራ ነው አትደራደሪ። ምክንያቱም ያ ፊሊንግ ያ ስሜት አለ ያን ሰው ሉዝ ማድረግ አይፈልግም። መዋደድ የሚባለው ያ ኢሉዥኑ ኦሬዲ ተፈጥሯል ቅድም ስናወራው። ስለዚህ ሲቀየርም ጊዜ ይፈጃል። አሁን ይሄን ነው አሁን እኔ ክብር ማለት ምንድነው ልክ የዛኔ
ወደን ስናረገው የነበረው ሂደት በሂደት ደግሞ ቀስ እያልን እንድንወጣ መሞከር ጥሩ ነው። ግን ራዲካል ሲሆን ግን ወደ መበተን እኔ ምልል የፈለኩት እሱን ነበር። ቅድም በአሁኑ ሰዓት ቅድም ያነሳሽው ሌላ የተሻለ ባል ልታገኝ ነው ወይ? በመሰረቱ ጥናቶች የሚያሳዩት ለወንድም ለሴትም አንድ የተፋታ ሰው ሁለተኛ የመፋታት እድሉ ሰፊ ነው። ምክንያቱም ማስተካከል የሚፈልገው ውጭ ያለውን ነገር ነው። ሴት ከሆነ ወደ ውስጥ አይደለም የሚያየው ያሰው ወደ ውጭ አይደለም። የእሷን ችግር ሰዎች ተረድተው እንዲስተካከሉላት ነው። ኤክስተርናል የሆነ ውጫዊ ነገር እንዲስተካከል ነው እንጂ እኔ ምን ላስተካከል አይደለም፣ ምን አጀስት ላድርግ አይደለም፣ ለወንድም ለሴትም። ስለዚህ ልክ ሲፈታ የምትቀጥለዋን ሲያገባ የመጀመሪያ ሚስቱ ጋር የሌለ መልካም ባህሪ አይቶ እዛች ጋር ያለ ጥሩ ያልሆነ ነገር እዚች ጋር የለም ብሎ ገብቶ ይሆናል። ግን ደግሞ ሌላ ሰው ናታ ሌላ አይነት ደግሞ በሌላ መልኩ ይመጣል። ስለዚህ ሁልጊዜም ሊያጋጩ የሚችሉ ነገሮች አሉ። እነዛን ኮንፍሊክቶች እንዴት እንፍታቸው የሚልን ክህሎት ማሳየትና ሌላን ሰው ለመረዳት መፈለግ ያንን ልብ ዴቨሎፕ ማሳደግ ይፈልጋል። ወደሚቀጥለው ጥያቄ እሱ ነበረ። የግጭት አፈታት ዘዴያችን ባህላዊ የሚሆን ዘመናዊ ኢፌክቲቭ ነው ወይ? ልክ በተጋቡ ባለትዳሮች መሀል ሆነ አሁን ሃይማኖትን ቅድም አውርተናል። የሃይማኖት ተቋማትስ የፍቺ ቁጥሩ እንዳይጨምር ወይም ደግሞ ሰዎች ትዳር ውስጥ እንዲቆዩ ምን ያህል ተጽዕኖ እያደረጉ ነው? ኢፌክቲቭስ ነው ወይ እነሱስ? ማለት ይሄ እንግዲህ ቤተሰብ ህጉ የተሻሻለበት በጣም ትልቅ ዓላማ ስለሆነ እኔ እንደ ኦፕሽን ማቀርበው አይመስለኝም። ምክንያቱም ባህላዊ ሽምግልናዎች በፍጹም ውጤታማ አይደሉም። ምክንያቱም በባህል ተጽዕኖ ውስጥ ሆነው ነው የመጡት መጀመሪያ። ስለዚህ እነዛን ሁለት ባለትዳሮች እኩል ቦታ ላይ አስቀምጠው ማለት መሸምገል ጥሩ አይደለም እያልኩ አይደለም። ትራዲሽናል ፕራክቲሱ በጣም ጥሩ ነገር ነው ማለት ዓላማው ወይ ሀሳቡ፣ ግን የሚፈጸምበት መንገድ ግን ፊክስ ወይም ደግሞ የሚያሻሽለው አይደለም። ለጊዜው ሰፕረስ ወይም እንዲቀበር አድርጎ ችግሩን የሚያቆየው ነው እንጂ ችግሩን መቻቻል ነው ማዋደድ ነው አብራችሁ ኑሩ ነው እንጂ ችግሩ አይፈታም። ማሻሻል አይደለም ጭራሽ ችግሩን ዝም በይ እስካሁን በጣም ብዙ ያው በሽምግልና ያለፉ ድሮ ምንድን ነበር 3 ወር ማሰላሰያ ጊዜ የተባለ ወደ ባህላዊ ሽምግልና ምናምን ይመራ ነበር። አሁን እሱን በመሰረታዊነት አቁመን ወደ ኮርት አኔክስ ሚዲሽን ወይም ደግሞ በባለሙያ የታገዘ የካውንስሊንግ ሂደት እንዲቀየር የተደረገውና ሁለተኛ ነገር ደግሞ መጥቶ ትዳር ለመፍታት መጠየቁ ብቻ በቂ ሆነበት። በፊት ሽምግልና ግዴታ ነበር እንደ አንድ ሪኳየርመንት። መተሽ ልፍታ ስትይ ሽምግልና ካላለፍሽ አይፈቀድም ነበር። እሱ ቀርቶ ግን አሁን ማንኛውም ወገን እፈልጋለሁ ካለ ይፋታል። የተሻሻለ የቤተሰብ ህግ ላይ በ1997 ላይ ማለት ነው። ስለዚህ ያው በሙያ መታገዝ ግድ ይላል። አሁን ደግሞ ትንሽ ዓለሙም ተቀየረ አይደል? ያው ባህላችንን ወደ ሞደርኑ ትራዲሽናል ጀስቲስ ሲስተሙን ወደ ሞደርኑ ብናቀናጀው በጣም ጥሩ ውጤት እናገኛለን። ሙሉ በሙሉ ያለንን መተው ማለት ማቀናጀትና በሙያ ታግዞ እንዲሄድ ማድረግ ጥሩ ነው ብዬ ነው ማለት። አሁን ባህላችንን ማክበር ተገቢ ሆኖ እያለ ግን ምንድነው ማዳፈን ብለሽዋል። አንተም ተው አንቺም ተይ ነው። እሱ በራሱ ችግር ነው። ቅድም የመሰጠት የኮሚትመንት ጉዳይ ብለናል። ኮሚትመንት ብቻውን እኮ መልስ አይሆንም። በቃ እየተጎዳሁኝ ከሆነ እየተቀበረ ይሄድና ኢቭን እሱም አያስኬድም። ቅድም ብለሻል 9-10 ዓመት በኋላ ነው አይደል? የተቀበረው የሆነ ሰዓት ላይ ይፈነዳል። ልክ እሳትን በአመድ ስለሸፈንሹ ጊዜውን ማራዘም ብቻ ነው የሚሆነው። እንደዛ ይሆናል። ስለዚህ ይልቅስ ቅድም መሰረታዊ ችግሩ ምንድነው ብሎ መቆፈር ያስፈልጋል። ፊት ለፊት ከተነገረው ችግር አልፎ